የግርማዊ ቀዳማዊ አጼ ኃይለ ሥላሴ ከስልጣን እንዲወገዱ ምክንያት ከሆኑ ሰበቦች አንዱ በነዳጅ ላይ 25 ሳንቲም ጭማሪ ተደረገ ተብሎ የታክሲ አሽከርካሪዎች ማህበር ባደረጉት ሰላማዊ ሰልፍ ነው ቢባል በዚህ ዘመን ማን ሊያምን ይችላል? ምክንያቱም የንጉሱ ዘመንና የደርግ ዘመን መብትና ሰላማዊ ሰልፍ የማድረግ የመቃወም መብት እንደሌለ ተደርጎ በዘረኞቹ ስለተሰበከን በደርግ ዘመንና በንጉሱ ጊዜ ሰላማዊ ሰልፍ ይደረጋል ብለን አናምንም። ነገር ግን በንጉሱ ዘመን በእያንዳንዷ ትናንሽ ምክንያቶች ሳይቀር በደርግም ዘመን በትናንሽ ምክንያቶች ሁሉ ሳይቀር ሰላማዊ ሰልፍ ይደረግ ነበርና ሰላማዊ ሰልፍ ያን ጊዜ ማድረግ ጨቅ ነበር። በየተለያየ ምክንያት ይደረግ ነበር። ዘረኞቹ አሁን እንደሚሰብኩን ደርግና ንጉሱ በጣም ጨቋኝ ህዝብ ምንም መፈናፈኛ የሌለው አድርገው የሚሰብኩን የእነሱን ራሳቸውን ለመሸጥ እና ራሳቸውን አምባገነናዊ አስተዳደር ከንጉሱና ከደርግ የተሻለ አድርገው ለመስበክ እንጂ ሰላማዊ ሰልፍ ይቻል ነበር። በንጉሱ በደርግም ዘመን በጣም ብዙ ሰላማዊ ሰልፍ ይደረጋል። በኢህአዴግም ዘመን ይብዛም ይነስም የተወሰነ ነፃነት ነበረው ሰላማዊ ሰልፍ ለማድረግም ሀሳብም ለመግለጽም። ፍጹም ሰላማዊ ሰልፍ ማድረግ የማይቻልባት የምድራችን ሀገር ኢትዮጵያ የሆነችው በብልጽግና ዘመን መሆኑ ይታወቃል። በብልጽግና ዘመን ሰላማዊ ሰልፍ ፍጹም የተከለከለ መሆኑን የምናውቀው አንድ ግለሰብ ስለ ሚሊዮኖች ችግር ተሸክሞ አደባባይ ላይ እየወጣው በተለይ በመገናኛ አካባቢ ላይ ብልጽግናን መንግስት የሚቃወም ሰልፍ ብቻውን ያደረገው ሰው አንዱ ማስረጃው ይሄ ነው። ይህ ሰውዬ በግሉ የራሱን ችግር ይዞ ይወጣ አይደለም፣ የኢትዮጵያንና የሀገራዊ ችግርና አደራ ይዞ የወጣ ሰው ነው። ምናልባት ለብቻው እንዴት ወጣ ቢባል ሰላማዊ ሰልፍ ኢትዮጵያን ህዝብ ቢጠራ ከጎኑ ሊቆም የሚችል እንደሌለና ህዝቡ እንደደነዝ ስላወቀ ይመስላል ብቻውን ሰላማዊ ሰልፍ ለመውጣት የተገደደው። በእርግጥ አሁን በዚህ መንገድ ለምንድን ነው የደነዘዝነው? መብታችን ተገፎ ሰዎች በቁማችን እስክንሞት ድረስ ሰላማዊ ሰልፍ ማድረግ በብልጽግና ዘመን አልቻልንም እና ከዚህ የተነሳ የግለሰብ ብቻውን ሰላማዊ ሰልፍ እስከ ማድረግ ወጥቷል። አምባገነንና ዲክታተር የሆኑ በዓለም ላይ ያሉ መሪዎች ህዝቡ ሰላማዊ ሰልፍ ወጥቶ ሀሳቡን ካልገለጸ እና ጫና በመንግስት ላይ ካላደረገ እነዛ መሪዎች የበለጠ አምባገነን ሆነው እንዲቀጥሉ እድል ይፈጥራል ማለት ነው እና ያለ ሰላማዊ ሰልፍ እንደገና ደግሞ መንግስት ላይ ጫና ሳናደርግ ፍትህ፣ ነፃነት እና የምንፈልገውን ነገር ማስከበር አይቻልም። ኢቨን የህዳሴ ግድቡ ሚሊኒየም ግድብ ተብሎ የተጀመረው ህዳሴ ግድቡ እንኳ እንዲጀመር የመሰረተ ድንጋይ እንዲጣል የተደረገው በሰላማዊ ሰልፍ ነው። ምናልባት ከ1997 በኋላ ምን ሰላማዊ ሰልፍ አለና ነው ህዳሴ ግድቡ በ2003 መሰረተ ድንጋይ ሲጣል በኢትዮጵያ ውስጥ ሰላማዊ ሰልፍ አይፈቀድምና ከየት መጥቶ ነው ሰላማዊ ሰልፍ የተደረገው የሚል ጥያቄ ልታነሱ ትችላላችሁ። እንግዲህ ለኢትዮጵያ ህዳሴ ግድብ ባለውለታ የሆነው የቱኒዚያው ሙሐመድ ቡአዚዝ የሚባለው በአደባባይ ላይ ራሱን አቃጥሎ በተነሳው የጸደይ አብዮት ምክንያት መሆኑን ማወቅ ያስፈልጋል። የ20 ዓመት መንበሩን የተቆናጠጡት ፈላጭ ቆራጭ የቱኒዚያው ፕሬዚዳንት ዛይን አልአብዲን ቢን አሊን ጥር 6 2003 ዓ.ም ከዙፋኑ ፈንግሎ በሚምዘገዘግ ፍጥነት ወደ ግብፅ የነፈሰው አብዮት የጸደይ አብዮት የካቲት 5 ደግሞ 2003 የግብፅን ስልጣን ጠገብ አምባገነን ፕሬዚዳንት ሆስኒ ሙባረክን በማስወገድ ህዝባዊ አመፅ እንደ ተስቦ እየተላለፈ መዳረሻው ሳይታወቅ መንደርደሩ በተለይ አምባገነንን መሪዎችን ያስጨነቀ ሁኔታ እንደሆነ እናስታውሳለን። መጨረሻው ያልታወቀው አውሎ ንፋስ ያዘለው የሰደድ እሳት የጸደይ አብዮት 1 ለ5 ጥርነፋ ማፈናፈኛ ያሳጣው የዘር ስርወ መንግስት የገነቡት በደም የተጨማለቀ የዘረኛው የህወሓትን ቅኝ ግዛት ሊደመስስ ይችላል ብለው የንፋሱን አፈሙዝ እነሱ ላይ ያነጣጠረ ስለመሰላቸው
የንፋሱን አሁኑ ንፋስ ግድግዳ ሆኖ እንዲያቆም የታሰበውን የሚሊኒየም ግድብ የሚባለውን በመጋቢት 3 2003 ዓ.ም የመሰረተ ድንጋይ በመለስ ዜናዊ በአስቸኳይ እንዲጣል የተደረገበት ያለ አንዳች ቅድመ ሁኔታና ጥናት ነው። ይህ እንግዲህ በአፍሪካ በጣም ቀዳሚ የሆነው ሜጋ ፕሮጀክት ለዓለም አቀፍ ማህበረሰብ፣ ለዓለም ባንክ፣ ለአፍሪካ ህብረት፣ ለአፍሪካ ልማት ባንክ፣ ለአይኤምኤፍ እና ለሀብታም ሀገራት ብድርና እርዳታ ለሚሰጡ ለዓለም ሀገራት ሳይተዋወቅ ሳይነገር የዲፕሎማሲ ስራ ሳይደረግ ይህ እንግዲህ በግብፅ እና በኢትዮጵያ መካከል ያለ አጣብቂኝ ነገር ያለምንም ለዓለም ማህበረሰብ እንዲያውቀው ሳይደረግ ዘለው የገቡበት ይህንን ውሽንፍር መከለያ ለማድረግ ነው። ኢህአዴግ እንደሚታወቀው ለጥቃቅን ፕሮጀክት ሳይቀር ብድር ከዓለም ባንክና ከሀብታም ሀገሮች በመበደር የሚታወቅ መሆኑ ይታወቃል። ይህንን ያልተለመደ ግዙፍ ሜጋ ፕሮጀክት ለመስራት ምንም አይነት የብድርና የእርዳታ የገንዘብ ማሰባሰብ ሳይደረግ ጥናት ሳይደረግ ለዓለም ማህበረሰብ ቀርቶ አይደለም የኢትዮጵያ ሕዝብ እንኳን ሳያውቀው በሚስጥር ነው ቶሎ ዘለው ሄደው የአፄ ኃይለሥላሴ ካስጠኑት 4 በአባይ ግድብ ላይ ወንዝ ላይ ለመገደብ ካስጠኑት 4 ፕሮጀክቶች የቦርደር ዳም የሚባለው ወይም ደግሞ የጠረፍ ግድብ የሚባለውን ሄደው የሰሩት። ሌሎቹ 3ቱ መሀል ላይ የደህንነት ከግብፅና ከሱዳን ደህንነታቸው የተጠበቀ መሀል ላይ የሚገኙ ሌሎች 3 ፕሮጀክቶች እያሉ ጠረፍ ላይ ያለውን ዘለው የገቡበት ያለ ህዝብ እምቢተኝነት፣ መስዋዕትነት፣ ለውጥ፣ አብዮት፣ ፍትህ፣ ሰላም አይመጣም። እኛ በደነዘዝንበት ለሆድና ለጥቅም በተገዛንበት በዚህ ዘመን ላይ ግለሰብ ለሁላችንም ሰላማዊ ሰልፍ የወጣበት መንገድ የህዳሴ ግድቡም ዋጋ የተከፈለበትና በመሐመድ ቦአዚዝ በከፈለው መስዋዕትነት ያስነሳው ማዕበል ነው ህዳሴ ግድቡ እንዲገደብ መሰረተ ድንጋይ እንዲጣል የተደረገው። የሚሊኒየም ግድብ ወይም አሁን የህዳሴ ግድብ ያልነው የመሰረተ ድንጋይ እንዲጣልና ግድቡ ተገድቦ ኢትዮጵያ የሜጋ ፕሮጀክት እንዲኖራት የመሰረተ ድንጋይ እንዲጣል ምክንያት የሆነልን መሐመድ ቦአዚዝ የከፈለውን ዋጋ እያመሰገንን አሁን ደግሞ እኛ ደንዝዘን ተገንዘን ለመሞት ፈቃደኛ በሆንበት ሰዓት ላይ ብቻውን የኢትዮጵያን ሚሊየን ህዝብ ወክሎ አደባባይ ለወጣ ወንድማችን ቢያንስ ድምፅ መሆን አለብን። የወንድማችን በግሉ የተበደለው ከሌሎቻችን የባሰ በግል የተበደለው ነገር የለም። አደባባይ ላይ የወጣው እንደምታውቁት የግል ሀሳብ ይዞ አይደለም። አብይ አህመድ ነፍሰ ገዳይ ነው፣ አብይ አህመድ ለፍርድ ይቅረብ፣ አብይ አህመድ ህዝቦችን የጨፈጨፈ ነው እና ስለ ኢትዮጵያ ህዝብ ውክልና ይዘው የኢትዮጵያን ሀብት እየተመዘበረ ነው ብሎ ነው ሰላማዊ ሰልፍ የወጣ። የሁላችንም ማድረግ የነበረብንን እሱ ትከሻ ላይ መስዋዕት ለመሆን የፈቀደውን ወንድማችንን ቢያንስ ድምፅ መሆን አለብን። በፖሊስ ከተያዘ በኋላ ወዴት እንዳለ የሚታወቅ ነገር የለም። ቢያንስ እኛ የኢትዮጵያ ህዝብ በድሮን መሞት በታንክ መገደል የለበትም። ጦርነት ይቁም። ኢትዮጵያውያን እርስ በርስ መገዳደል የለባቸውም። በኑሮ ውድነት መሞት የለብንም። ሰው እየታገተ መሸጥ፣ አካሉ እየተገነጣጠለ እንደ ስጋ መሸጥ የለበትም። ቢያንስ በኑሮ ኢትዮጵያ ውስጥ ያለው እጅግ አሳዛኝ ሁኔታ መቆም አለበት ብለን በአደባባይ ወጥተን እንኳ መንግስትን መሞገት የምንችልበት አቅመ ቢስ ብንሆንም እንኳ ቢያንስ ይህን ወንድማችንን ድምፅ ቤታችን ሆነን እንኳ ድምፅ ብንሆነው ጥሩ ነው።